በስተመጨረሻም እንግዲህ አቶ ደረጀ እውነቱን ለዳጣ እናት እንግዲህ ለሰላም እውነቱን ነገራት። ልጅሽ በህይወት አለች፣ ስለዚህ አታስቢ ሲልም ይነግራታል ማለት ነው። እንግዲህ በሰማችበት ፓርት ላይ ነበረ ሰላም እንግዲህ ምጧ የመጣ ይመስላል፣ ወይም ደግሞ ሆስፒታል ትገባ ይሆናል። ዳጣ እንግዲህ እናቷን ባታጣ መልካም ነበረ። እናትነት በጣም እድለኝነት ነው፣ በጣም ደስ የሚል ፍቅር ነው። ነገር ግን ደግሞ ዳጣ እናቷን ብታይ ደስ ይለናል፣ መልካም ነው ማለት ነው። በስተመጨረሻም እንግዲህ አቶ ደረጀ እውነቱን ተናግሯል ማለት ነው። እውነቱን ሲናገር እንግዲህ ሁሉንም ለመናገር መልካም ነበረ። እንግዲህ በህይወት አለች፣ ይህን መስማት ለእኔ ትልቅ ነገር ነው። እኔ እስከ ዛሬ ድረስ ስጠብቃትና ብዙ ነገር ስጠብቅ ነበረ። አሁን ላይ እውነቱን ማወቅ ግዴታ አለባቸው ሲልም ተናግሯል አቶ ደረጀ። አቶ ደረጀ እንግዲህ አሁን ላይ ለ18 ዓመት ወይም ደግሞ ለ20 ዓመት ድረስ እንግዲህ ዳጣዬን ሲጠብቃት ነበረ። ዳጣዬም እንግዲህ እስከ ዛሬ ድረስ ለ18 ዓመት እንግዲህ አንድ ምስጢር ይዞ በጸጸት መኖር ማለት በጣም ትልቅ ነገር ነው ማለት ነው። ነገር ግን ሰላምዬ እኔም እኮ እናት ነኝ፣ እናትነት ደግሞ በጣም ከባድ ነው። አንተ ባትነግረኝ እኮ ለእትዬ ሁሉ ነገር ተናግሬ ከዛም በኋላ የሚመጣውን ይመጣና ልጅን እስከ መጨረሻው ድረስ እፈልጋታለሁ። እንኳን አንተ ባትነግረኝና ብዙ ነገር ባታደርገኝ እኔ በሶሻል ሚዲያም ቢሆን እናገራለሁ። ያለበዛ ግን ምንም ነገር ላቋረጥ አልችልም። ለልጅ ስል እስከ ዛሬ ድረስ ብዙ መስዋዕቶችን ኖሮ ያለው ከዚህ በኋላ ምንም ቢመጣ አይመስለኝም። በቃ አምጭን እኮ የወለድኳትኝ እስከ ዛሬ ድረስ አለቅስ ኖሯለሁ። ከዚህ በኋላ ግን ልጅ እኮ እየፈለገችው ልትሆን ይችላል። ልጅ እኮ የሆነ ቦታ ወርቃ ሊሆን ይችላል። ልጅ እኮ ተደፍራም እንደኔ እድለ ቢስ ሆና ሊሆን ይችላል ስትል ለአቶ ደረጀ ነግረዋለች። አቶ ደረጀም አታስቢ፣ ልጅሽ በጣም ጥሩ ሁኔታ ነው ያለችው፣ ተደናቀም ወይም ደግሞ ደስተኛ ሆና በቃ እንደዛ ሆና ነው እንጂ አንቺ ያልሽውና ያሰብሽው ነገር አይደለም በማለትም እንግዲህ ለማጽናናት ሞክሯል። እትዬ እንግዲህ ወይዘሮ ማርታ አሁን ላይ የአቤጌል ለመዳር ዝግጁ ላይ ነች። እንግዲህ እሱ ምንድን ነው በፓርቲው ወይም ደግሞ የምትመረቅበት ጊዜ አቶ ወይም ደግሞ ናታን እንዲያስርላት ቀለበት ልታደርግ ነው ማለት አቶ እንተነ የናታን አባት አሁን ላይ በጣም ደስ የሚለው ነገር የናታን አባት አሁን ላይ ነግረዋለች። ችግር የለውም እናንተ ከወሰናችሁ ልጃችን ለልጃችን እንባባለን ሲልም ነበረ። አቶ ደረጀ ደግሞ ናታንን ጠይቆት ነበረ። ናታንም ደግሞ እኔ መወዳትና ማፈቅራትን ነው እንጂ የማልወዳትን ሚስት በስተ መጨረሻም አላገባም። እኔ ደግሞ የምወደው ሰው ቢኖርም የምወዳት ሴት ነው ማግባት ያለብኝ። ስለዚህ አብጌን እኔ አልወዳትም፣ ስለዚህ አላገባትም ሲልም እንግዲህ ቀጥታ አቶ ደረጀ ነግሮት ነበር። አቶ ደረጀም እንግዲህ እሺ ናታን አመሰግናለሁ፣ ይህን ያልኩበት ምክንያት እንግዲህ የኔ ዕጣ ፈንታ እንዳይደርስ በማለት ነው። የሰው ልጅ ለሚስቱ ክብር መኖር አለበት፣ ለትዳሩ ክብር መኖር አለበት፣ ለትዳሩ ታማኝ መሆን አለበት። ያለብዛ ግን ትዳርህ በጣም ይበጠብጣል። ስለዚህ የማትወዳትን ወይም ደግሞ የማትፈልገውን ሚስት አግብተህ እንድትሰቃይና እንድትበደል አልፈልግም በማለትም እንግዲህ አቶ ደረጀ ለናታን ነግሮታል። ናታንም ስለተረዳው በጣም ደስ ብሎታል። ዳጣም እንግዲህ በጣም ደስ ብሏት ነበረ። ይህ ምንድነው አብጌ ቀለበት እንድታስርላት እኮ ተናግራለች። እትዬ እንደዛ አለኝ። ቀጥታ ደግሞ አቶ ደረጀ ጠየቀኝ በማለትም ለዳጣ ተናግሮ ነበረ። ዳጣም እንግዲህ እናንተ ቀለበት ልታሰርላት ነው እንዴ አመረራችሁ ወይ ስትልም ትናገራለች። አይ አላመረርኩም፣ እንዴት ይሄን ታስቢያለሽ? እኔ ማግባት የምፈልገው አንቺንና አንቺን ብቻ ነው እንጂ ሌላ ሴት ማግባት አልፈልግም ሲል እንግዲህ ናታን ለዳጣ ነግሯታል። እሷም እንግዲህ በደስታ በጣም ደስተኛ ሆናለች ማለት ነው። እንግዲህ ሰላም ወይዘሮ ማርታ አብጌን እኮ ልንድርላት ነው ቀለበትም ልናስርላት ነው ስትላት በጣም ደንግጣለች። ምንም እንኳን የእናትነት ስሜት ቢሰማትም ነገር ግን ደግሞ ልጇ ዳጣ መሆኗን ሰላም አታውቅም። ነገር ግን ደግሞ ሁለቶችን ለማገናኘት የማታደርገው ነገር የላትም። ማለትም ዳጣ በጣም መልካም ሰውና ደግ ሰው፣ አዛኝ ሰው፣ ርህሩህ ሰው፣ በጣም ደስ የምትል ለናታን ትገባለች ብላ ያሰበችዋ ሰላምዬ ምንም እንኳን ልጇ መሆኗን ባታውቅም ሁለቶችን ለማጣመር እንግዲህ አንድ ብላ የተነሳች እሷ ናት ማለት ነው። ስለዚህ አሁን ላይ አብጌን እንዴት ታገባታለህ ስትልም ስትናገር እንግዲህ እኔ አላውቅም ሰላምዬ ብቻ እንደዚህ ብላለች ብላ ስትነግራትም እሷ በጣም ነበር የተደነገጠኝ። ወይዘሮ ማርታም እንግዲህ ጥርጣሬዋ አሁን ላይ ይፋ ሊሆን ነው። እስከ ዛሬ ድረስ እንግዲህ ማርታም አብጌን
ነው የሚወዳት የሚያፈቅራት። በግዴታ ትዳር የለምና ግዴታ ትዳር እያደረገችባቸው ነው። ይሄ መሆን የለበትም። ትዳር ክቡር ነው። ትዳር ደግሞ የሚዋደዱ ሰዎች ማጋባት አለባቸው ብዬ አስባለሁ። ከዛም በተረፈ ደግሞ ሴት ልጅ ወደው ሳይሆን ወንድ ልጅ ቢወዳት መልካም ነው። ሁሉም ሰው ቢዋደድ መልካም ነው። ነገር ግን ደግሞ ወንድ ልጅ ቢያንስ እንኳን ሴት ልጅ ሲወዳት መልካም ነው ብዬ አስባለሁ። ወንድ እየጠላሽ ግን ወንዱ ይወደኛል ማለት በጣም ዘበት ስለሆነ ማለት ነው። ስለዚህ አንቺም ወደሽው በትንሹ እሱም ደግሞ የባሰ በጣም ወዶሽ አፍቅሮሽ ከሆነ ትዳር ይመሰርታል ወይም ደግሞ ትዳር ጥሩ ሁኔታ ቦታ ይሆናል ብዬ አስባለሁ። እና የሰው ልጅ አንዳንድ ጊዜ ቤተሰብም ሆነ ሚስትም ሆነች እኔ እሱን ነው የምወደው እኔ እሱን ነው ማገባት ተብሎ ቤተሰብን ማስገደድ በጣም ከባድ ነው። እንግዲህ የአቶ ናታን የአባት እንግዲህ ቤተሰብነትን ይፈልጋል። ከአቶ ደረጀ መጋባትን ይፈልጋል። ሲጀመር አቶ ደረጀ አብጌ ልጁ እንዳልሆነች ሲያውቅ በጣም ነው በጣም የሚሰማው። ስለዚህ ከአቶ ደረጀ ዘር እንዲኖረው ወይም ደግሞ ቤተሰባዊ ግንኙነት እንዲኖራቸው ስለሚፈልግ እንግዲህ የመጀመሪያ ልጅን ለመጀመሪያ ልጃችን እንገባባለን ተብለው ቃል ተገባብተዋል። እና አቶ ደረጀ እንግዲህ ሚስቱን ቢያማክራትም እሷ ግን አብጌ መዳር ነው እንጂ ዳጣ መዳር አትፈልግም። አሁን ላይ የተሞኘችበት ምክንያት ምንድን ነው? ወይዘሮ ማርታ እንግዲህ ዳጣን ያልወደውም እንደ ወንድምና እንደ እህት ነው የምንተያየ ተብለው ሁለቶችንም ጠይቃቸው ነበር። ሁለቶችም እንግዲህ የሰጧት መልስኛ እንደ እህታማቾች ነው እንጂ መቼም አንዋደድም በማለት እንግዲህ ስለነገረቻቸው እንደዛ ከሆነ ልጄን እድራታለሁ፣ የልጄን ፍላጎት አሳካላታለሁ፣ ልጄ እንደኔ መሆን የለባትም በማለት እንግዲህ ወይዘሮ ማርታም እንግዲህ ልጇን አብጌን ለመዳር ወስናለች። ይህ መሆን የለበትም ብዬ አስባለሁ። መጀመሪያ ስሜቷ ሲጀመር አብጌ ወዶ አይደለም ናታንን። ነገር ግን ደግሞ ዳጣ መቼም አትወስድብኝም ወይም ደግሞ ከነሱ ማንም የሆንብኝም የለም ብሎ አስቧል ማለት ነው። አርጆን እንግዲህ አሁን ላይ በጣም እየተሰቃየ በአብጌ ፍቅር ይገኛል። ነገር ግን ደግሞ ናታንን እባክህን ከሚስተራቅ ሚስቴ እወድሃለሁ አፈቅርሃለሁ እያለች ነው። ለምንድን ነው እንደዚህ የማትሆነው ከእሷ የማትርቀው ሲለው እኔ እና እሷ እኮ እንደ ጓደኛ እንደ እህታማቾች ነው የምንታይ። እሷ ወደደች እንጂ እኔ መች ወደድኳት? እሷም ደግሞ ሲጀመር አልወደደችኝም እልህ ስለያዛት ብቻ ነው እንጂ ሲልም እንግዲህ ለአርጆ ቢነግረውም አርጆ ግን ምንም ሊሰማና ሊረዳውም አልቻለም ማለት ነው። አርጆ እንግዲህ በጣም ተናዷል። አንድ ነገር ያደርጋቸዋል ብዬ አስባለሁ። ወይ ደግሞ አብጌን ይገላታል ወይ ደግሞ ራሱ የሆነ ችግር ውስጥ ገብቶ ናታንና ዳጣን ይጎዳቸዋል ብዬ አስባለሁ። አሁን ላይ ደስ የሚለው ነገር እንግዲህ አቶ ደረጀ ወንድ ልጅ ሊወለድለት ነው። እንግዲህ ሰላምዬ እውነቱን ሲነግራት ራሷ አንስታ ነበር እንትን ያለችው። አቶ ደረጀም ደግሞ ምን ሆነች ነው ሰላም ሰላም እያለ ነበር ድራማው ያለቀ። እስኪ ዛሬ ደግሞ በአዲስ ቪዲዮ እንመጣለን። ደስ የሚል ይመስለኛል። አቶ ደረጀ እንግዲህ የእሱ ልጅ መሆኑን በጭራሽ የምትነግረው አይመስለኝም። ነገር ግን ደግሞ ወንድ ልጅ ሲወለድ ብዙ ቤት ደስ ይላል እና ሰላም እናቷን ማለት ዳጣ እናቷ ሰላም መሆኗን ማወቅ አለባት። ሁሉንም አንድ ነገር ሳትሆን እሷም ደግሞ ከዚህ ቀደም ዳጣዬ አባዬ ባክህን እናቴን አስተዋውቀኝ እናቴ ብትሞትና አንድ ነገር ብትሆን የእውነት እስከ መጨረሻው ድረስ ይቅር አልልህም ስትልም ነግረው ነበረ። እንግዲህ አቶ ደረጀ ምንም ነገር ሊረዳት አልቻለም። ነገሩ ይበላሻል፣ ትዳር ይፈርሳል በማለት እንግዲህ ሁሉን ነገር ይነግረዋል። ዳጣም እንግዲህ በጣም ጨንቆኛል እባክሽን ምን ማድረግ አለብኝ ሲል ሁሉን ነገር ስለ ብዙ ታሪኮች እየነገሯት ነበረ። ዳጣም እንግዲህ እንግዲህ እዛ ጉድጓድ ውስጥ ገብተ ከዛ መውጣት ይኖርባል፣ ያለበዛ ግን ህይወት ከባድ ነው። አንድ ነገር ስንሰጥ እንግዲህ ለፈጣሪ መስጠት አለብን፣ ፈጣሪ ሁሉን ነገር ያስተካክለው ብሎ መንገድን መቀጠል አለብን ስትልም እንግዲህ እዛ ጉድጓድ ውስጥ መግባት ይኖርባል። ከዛም በኋላ ግን ተገባ በኋላ ለመውጣት መወሰን አለብህ እንጂ እዛ ጉድጓድ ውስጥ እገባለሁ ብለን መፍራት የለብም ስትል ምክር ሰጥተዋለች። አቶ ደረጀም እንግዲህ የመጣው ይምጣ በማለት እንግዲህ ለወይዘሮ ማርታ ለወይዘሮ ሰላም እንግዲህ ሁሉን ነገር ነግሯታል። ልጅሽ በጣም ደስተኛ የሆነ ህይወት እየመራች ነው። ስለዚህ እባክሽን ከዚህ በኋላ አታስጨንቅኝ፣ ለምንድን ነው የምትነግራት ለማርታ ሲላት አንተ የማትነግረኝ ከሆነ የእውነት ነው የምልህ ከዚህ በኋላ ምንም ነገር አላመጣም። እስከ 18 ድረስ ጠብቂያታለሁ ልጄን፣ ሁለታችሁ ወስዳችሁ የት እንደጣላችኋት አላውቅም። ስለዚህ ለወይዘሮ ማርታ ነግሪያት እሷ ልጄን አመጣችልኝም አላመጣችልኝም እስከ ዛሬ ድረስ በልጄ ምክንያት ስሰቃይ እንደኖረና እሱ ቤት አብሬያቸው እንደኖርኩኝ ሁሉን ነገር እነግራታለሁ ስትልም ተናግራለች።
እሱም እንግዲህ እውነቷን ነው በማለት የመጣው ይምጣ በማለት እባክሽ ሰላም ለሚስቴ አትናገሪ፣ ነገር ግን ልጅሽ ደስተኛ ህይወት እየኖረች ነው ብለው ነግሯታል ማለት ነው። ሰላም እንግዲህ የገዛ ልጇ ዳጣ አብራት እየኖረችና ደስተኛ ህይወት እየኖረች ብታውቅ መልካም ነበረ። ነገር ግን ደግሞ ልጇ በእንደዚ አይነት መልኩ እናቷ አጠገባ ሆና ለብዙ አመታት ወይም ወራቷት አብራ ሆና ነበር። ነገር ግን እናቴ ወይም ልጄ አለመበባል በጣም ትልቅ ህመም ነው። አንድ ቤት ተሆኖ ሰላም መጠርጠር ነበረባት፣ እንዲሁም ደግሞ ዳጣ መጠርጠር ነበረባቸው። ነገር ግን ሁሉንም ነገር ደባብቀው እንግዲህ ሰላምዬም ሁሉን ነገር ለማድረግ ወስናለች። አሁን እንግዲህ ማናት ምንድናት የሚለውን አቶ ደረጀ የሚናገር አይመስለኝም። ነገር ግን ወይዘሮ ማርታ የምሰማቸው ወይም ደግሞ አበጌ ከኋላቸው ሆና የምሰማቸውና ነገሩ የሚደበላለቅ ነው የሚመስለኝ። እንግዲህ በቀጣይ ቪዲዮ ምን አይነት ስሜት ምን አይነት ሁኔታ ውስጥ ነው የሚሆኑት? እንግዲህ እውነቱን አቶ ደረጀ እስከ መጨረሻው ድረስ ይነግራታል ወይስ ደግሞ አሁንም ሸውዶ ይተዋታል የሚለውን በቀጣይ ቪዲዮ ነው የምናየው። እውነቱን ቢናገርና ዳጣም ሰላምዬም አንድ ላይ ቢኖሩ መልካም ነው። እንዲሁም ደግሞ መጨረሻው የሚያምር አይመስለኝም። ይሄ ድራማ የምር እስከ ዛሬ ድረስ በጣም የምንወደው የምናከብረው ድራማ ነበረ። አሁን ላይ ግን በጣም የሚያስጠላ ድራማ ሆኗል ማለት ነው። እሱ ምንድነው ወይዘሮ ማርታ እንግዲህ እውነቱን ለአቶ ደረጀ ብትነግረውና ልጁ እንዳልሆነች የእሱ ልጅ እንዳልሆነች፣ ነገር ግን ደግሞ ከናታን አባት ጋር ግንኙነት እንዲኖራቸው ደስተኛ ቤተሰብ እንዲኖራቸው ብትነግረው መልካም ነበር። ነገር ግን ሊረዳት አልቻለም። እሱም ደግሞ የደበቀውን ነገር ቢነግራትና እሱ ለሚስቱና ለትዳሩ ፈርቶ ነው። ሚስቴ ይህን ነገር ከሰማች ጸጥ ነው የምትለው፣ ትሞታለች፣ እንዴት ከኔ ምን ጎለው ትላለች በማለት እንግዲህ ብዙ ነገሮችን በማሰብ አቶ ደረጀ ሁሉን ሚስጥር ለመደበቅ ሞክሯል። ነገር ግን ሰላም አሁን ላይ ልጇ ዳጣ እንዳለች ቤቷ እዛው እንዳለች፣ ነገር ግን ወጥቶ ከዛ ቤት ልጁን አሁን የሚወለደውን ልጅ ይዘው ወደ ቤት ወጥተው የራሳቸውን ተከራይተው ቢኖሩ ተደባብቆ ቢኖሩ መልካም ነበረ። ነገር ግን ደግሞ ወይዘሮ ማርታ ብላ ብላ መስማቱ አይቀርምና ተዛም ተዝም ሳይሆን ባዶ ነገር ላይ እንዳይቆም ይፈልጋል አቶ ደረጀና ቤተሰቦቹ እንዲበጥበት አይፈልግም። እሱ ነገር ነው የሚያጓጓውና በጣም የሚያስጨንቀው። ስለዚህ ወይዘሮ ማርታ አሁን ላይ እንግዲህ አንድ ብላ ጥርጣሬዋን ብትመሰረት ጥሩ ነበረ። ነገር ግን ደግሞ ልጇን ለመዳር እሷ ዝግጁ ናት። ናታን እንግዲህ አሁን ላይ ዳጣን ነው የሚያገበው ወይስ ደግሞ አብጌን ነው የሚያገበው የሚለውን እንግዲህ በቀጣይ ቪዲዮ አብረን የምናየው ማለት ነው። በጣም ደስ የሚልና አጓጊ ድራማ ነው በነገራችን ላይ የምር ማለት ነው በጣም። ነገር ግን ደግሞ እውነቱን ቢናገር እስከ መጨረሻው ድረስ እውነቱን ቢናገር መልካም ነበረ። አቶ ደረጀ እንግዲህ ምን አይነት ሰው እንደሆነ አላውቅም። ያው እንግዲህ አንዳንድ ጊዜ መስዋዕትነት መክፈል ግድ ነው። እስከ ዛሬ ድረስ እንግዲህ ከሌላ ሴት ወልዶ መኖር ወይም ትዳር ይዞ መኖር ለአቶ ደረጀ ምንም አይደለም። በአንድ ቀን ስህተት እንግዲህ የ18 ዓመት ቁስል የ18 አይነት እድሜ አይነት በጣም እንግልትና ብዙ ነገሮችን አሳይቷል ማለት ነው። አሁን ላይ ግን እውነቱ ቢናገር መልካም ነበረ ማለት ነው። እስኪ እናንተስ ምን ትላላችሁ? አቶ ደረጀ መጨረሻ ምን ይመስላል ህይወቱ? እንደዚህ አይነት ህይወት የሚኖረው አይመስለኝም። ህይወቱ በጣም ምስቅልቅል ነው የሚለው። ከዚህ በኋላ ወይዘሮ ማርታም እንግዲህ ይህን ስትሰማ በጣም ችግር ውስጥን ሀዘን ውስጥ ወይም ደግሞ ቤተሰቦቿን ያላት ሁኔታ ትላለች። አብጌም እንግዲህ ያላት ሁኔታ እስከዛሬ ድረስ ያደረገችው ነገር በጣም የሚጸጽታት ነው የሚኖረው። እናቷ ያለቻትን ነገር ትናገራለች። እሱ ምንድን ነው? እናቷም ተዝ ቀደም ያረግሻት ይች መጎርጎርሽ አንድ ቀን መስዋዕት ታስከፍልሻለች። ስለዚህ ቤተሰብ ማፍረስ ቀላል አይደለም ሲልም ናታን መክሯት ነበረ። የሚደበቅና የማይደበቅ ሚስጥር አለ። ስለዚህ አንቺ ሚስጥሮችሽም ሆኑ ቤተሰብን መበጥበጥ የለብሽም። አንድ ነገር ማድረግ ይወስናል። ስለዚህ የቤተሰቦች ትዳር ከምታፈርሽ የሆነ ነገር ማድረግ አለብሽ ሲላትም እሷ ደግሞ እውነቱ መውጣት አለበት፣ እውነት ተደብቆ አይቀርም፣ እዚህ ቤትማ የሆነ ጉድ አለ ስትል ማብጌ የሆነ ጥርጣሬ ውስጥ ገብታ ነበረ። አሁን ላይ እንግዲህ ሁሉን ነገር ትታ አሁን ላይ ናታንን ለማጥመድና ናታንን ለማግባት ዝግጁ ሆናለች። ዳጣም እንግዲህ ናታን ታገባ ትወጣለች ብላ ስለምታስብ የዳጣን መውጣት ነው እንጂ የእሷ ደስታ ወይም ደግሞ የቤተሰብ መበጥበጥ ምንም ነገር አታውቅም ማለት ነው። ስለዚህ ዳጣ አሁን ላይ እንድትወጣላት ብቻና ሰላም ከዚህ ቤት እንዲወጡ አንድ ነገር ታደርጋለች ብዬ አስባለሁ። ነገር ግን አቶ ደረጀና ወይዘሮ ሰላም ይህን ምስጢር ሲያወሩ እንግዲህ ወይዘሮ ማርታ ወይም ደግሞ
አብጌ ትሰማለች ብዬ አስባለሁ። ማን አለ ቤት ሲላትም እንግዲህ ማንም የለም ሁሎችም ወጥቷል፣ አብጌ መሄዳለች ብላ ነበር። አብጌ ግን መንፈስ ብሏት ሰይጣን ብሏት ዝም ብላ አለች ስትባል የለችም ስትባላለች እና ከየት እንደምትመጣ አይታወቅም። እስኪ ማን ይሰማቸው ይሆን? ዳጣስ እውነቱን ታውቃለች? ሰላምስ እውነቱን አውቃ ልጄ ማናት ብላ ጥያቄ ታቀርባለች የሚለውን በቀጣይ ቪዲዮ እናያለን። እውነቱን ቢነግራት መልካም ነው ብዬ አስባለሁ። ፍቅር፣ ሰላም፣ አንድነት ለሀገራችን ኢትዮጵያ ይሆንልን። ረመዳን እንግዲህ የመጣ ነው። ሁላችሁም እንግዲህ በኢባዳ እንዲሁም ደግሞ አላህ ሱብሃነሁ ወተዓላ ጾሞ ከሚቀበላቸው ባሪዎቹ አላህ ያድርገን። ሁላችንም በዱዓ አንረሳሳ እያልኩኝ እንግዲህ ካሁኑ ሁላችሁንም ረመዳን ሙባረክ ብያቸዋለሁኝ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እባካችሁን እስኪ ሰብስክራይብ አድርጉኝ። 500,000 ሰብስክራይብ ልግባ ማለት ነው። ሰዓትም እንግዲህ ገና ነኝ፣ አገዙኝ እስኪ በቅንነት ስለማይመቸኝ እና ኔትወርክ ስለሌለኝ ነውና ሰዓት አጫውቱልኝ። ከፍታችሁ ስልካችሁን ቢያንስ እንኳን ለአንድ ሰዓት እንኳን ተርፍ አካውንት ያላችሁ ስልካችሁን ከፍታችሁ አጫውቱልኝ ብዬ እለምናችኋለሁ። ሞኔታይዜሽን መሆን ናፍቆኛል። ውድ እህታችሁ ማለት ነው አሴንድ ጠይባ። ለማንኛውም አመሰግናለሁ። ላይክ አድርጉ ቤተሰብ። እንግዲህ ይችን የመሰለች አበባ ጽድት ያለች ህይወት አላህ ይስጣችሁ ይስጠን። ሁላችሁም ወዳችኋለሁ፣ አገብራችኋለሁ። መልካም ቆይታ። ባይ ባይ። ቀጣይ ቪዲዮ እንግዲህ አቶ ደረጀንና ናታን ምን አይነት ውሳኔ ወሰናሉ የሚለውን አብረን ያለን። ባይ ባይ።